ይህችን ልብስ ለቅዳሜ ጠዋት ሰፍተው ያድርሱልኝ ተብለዋል። በሚገባ ጌታዬ ያደርሳለሁ። ላቤከን፣ አንተ ላቤከን። አቤት ጌታዬ። አስቸኳይ ስራ መጥቷል፣ ለቅዳሜ ጠዋት በል እንድታደርስ ብለው የላቤከን አለቃ ልብሱን ከልብስ ሰፊው ላቤከን በር ላይ ወርውረውት ሄዱ። ላቤከንም በሩን ከፍቶ ሲመለከት እስከ ዛሬ ከሰፋቸው ልብሶች ሁሉ ይለየ ነበር የዛሬው እንዲሰፋ የመጣለት ልብስ። እንዴት የሚያምር ልብስ ነው! የልብሱ ዲዛይን የተለየ ነው። እላዩ ላይ የተደረጉ ፈርጦች በራሳቸው ውድ ናቸው። እስኪ ሞከሩ ብሎ ላቤከን ልብሱን አድርጎ ወደ መስታወቱ እራሱን ላይ መጣ። እንኳን ልብሱን የልብሱን ክር እንኳን ልትገዛው አቅም የለህም፣ በላው ልቀው ብሎ የተቆጣው የላቤከን አሰሪ ከዛም በሹፈት ሰፊው ልዑል እያለ ቀለደበት። ላቤከንም ወደ መስታወቱ እራሱን ዞሮ አይቶ ልዑል እኮ ነበር መሆን የነበረብኝ። አቤት ቁመና! አይ ልዑል ላቤከን አለ ለራሱ። ከዛ የዛን ቀን ማታ ልብስ ሰፊው ወደ ቤቱ ሄዶ ተኝቶ ሳለ ህልም ማለም ጀመረ። በቤተ መንግስቱ ውስጥ ልዑል ላቤከን እያሉ እጅ ሲነሱት እና የተለያዩ ጣፋጭ ምግቦችን ሲያቀርቡለት ይመለከታል። በዚህ ህልሙ እጅግ ተደስቶ የነበረው ልብስ ሰፊው ላቤከን ህልም መሆኑን ሲያቅ በራሱ በጣም ነው የተበሳጨው። እዚህ ምንም ሀብት የለም ብሎ እንዴት በህልሙ ያየውን ነገር እውነት እንደሚያደርገው እያሰበ ወደ ስራ ቦታው አመራ። ከዛም ያንን ውድ ልብስ ለበሰው። ለራሱም አዎ እኔ ልዑሉ ላቤከን ነኝ እያለ ነገረው። ከዛም ወደ መንደሩ ወዳለ የገበያ ስፍራ አመራ። በገበያ ያሉ ሰዎች በጭራሽ ልብስ ሰፊው ላቤከን ነው ብለው አልጠበቁም ነበር። ይሄ ልዑሉ ነው እንዴ? እረ ልዑሉን እዩት ልዑሉ እኮ ነው እየተባባሉ ልጆች ደግሞ ልዑል ለመሰላቸው ለልብስ ሰፊው ላቤከን ስጦታዎችን ይሰጡት ጀመር። ሰዎች ውሸቱን በቀላሉ ማመናቸው ልብስ ሰፊውን ላቤከን ለቀጣዩ እርምጃው በረቱት። ልብስ ሰፊው ላቤከንም ወደ አንድ ፈረስ ሻጭ ዘንድ ሄደ። እስኪ ደህና የምትለውን ፈረስ ለግዛት ልዑል ስጠው እስኪ ብሎ ጀነን ብሎ ፈረስ ነጋዴውን ሰው ጠየቀው። ፈረስ ለመግዛት ያቀረበው ገንዘብ ግን እንኳን ደነኛ ፈረስ ይቅርና ዶሮም አይገዛ ነበር። በነገሩ ግራ የተጋባው ፈረስ ነጋዴም ከዚህ በላይ የለህም በቃ ብሎ ጠየቀው። ሰፊው ላቤከንም እንዳልሰማ ጆሮ ዳባ ልበስ ብሎ ወደ ደህነኛው ፈረስ አመራ። ፈረስ ነጋዴውም ብልጥ ነበርና እሱን ሳይሆን አጠር ያለችዋን ፈረስ እንዲወስድ ነገረው። ልብስ ሰፊውም ቅር ቢለውም አማራጭ ስላልነበረው በአጭሯ ፈረስ ላይ ተቀምጦ ጉዞውን ጀመረ። በገበያው ስፍራ ሲያልፍም ሰዎች ለልዑላቸው የአክብሮት ሰላምታቸውን እያቀረቡ ሸኙት። በሕይወቱ እንዲህ ያለ ክብር አግኝቶ የማያውቀው ልብስ ሰፊው ላቤከን ውሸቱን ይበልጥ ይወደው ጀመረ። በየመንደሩ ያሉ ልጆች ከላቤከን ፈረስ ኋላ እየተከተሉ ልዑሉ እያሉ ይጠሩት ነበረ። ቻው ልዑላችን፣ እንወድሃለን። ይህ አባባል ልዑሉ ባለፈበት መንደር ሁሉ የተለመደ ሆነ። ልዑሉ ላቤከን በጉዞ ላይ እያለ ይርበዋል። በመሃልም ሰላም ጌታዬ፣ ብቻህን ነው እየተጓዝክ ያለኸው? አለው አንድ ወጣት ድምፅ። ላቤከንም አዎ ብሎ መለሰ። ከአንተ ጋር አብሬ መጓዝ እችላለሁ? አጋጣሚ እኔም ብቻዬን ነው እየተጓዝኩኝ ያለሁት። አብረን መጓዛችን እንደውም አንዳችንን እንድንጠብቅ ያደርገናል። አዎ ልክ ነህ አለው ላቤከን ለተጓዡ ሰው። ርቦሃል? የኔን ስቅ መንካፈል እንችላለን ብሎ ካለው ላይ አካፈለው። ችግሩን ሳይናገል ስለተረዳው የተራበው ልብስ ሰፊ ደስ ብሎት የሰጠውን ዳቦ ይገምጥ ገባ። ወዴት ነው እየተጓዝክ ያለኸው ጌታዬ? አቅራቢያው ወዳለች ከተማ አለ ላቤከን። አቤት መገጣጠም! እኔም እኮ ወደዚያው ነኝ። አባቴና ሙሽራዬን ላገኛቸው ነው እየሄድኩ ያለሁት። ይኸውልህ ታሪኬ እንዲህ ነው። ያኔ ገና ልጅ እያለሁ አንድ የወደፊትን የሚያውቂ ሰው በአባቴ ግዛት ከተቀመጥኩኝ ጉዳት ሊደርስብኝ እንደሚችል በመናገሩ ምክንያት አባቴ እኔን ለመጠበቅ ሲል ወደ አንድ ወደሚያምነው ታማኝ ጓደኛው ዘንድ ሰደደኝ። እዛ ነው ያደግኩት። አሁን ዕድሜ ወደ 22 በመግባቱ ወደ አባቴ ዘንድ ለመመለስ እየሄድኩኝ ነው። በነገር ላይ ዛሬ ልደቴ ነው። አባቴ ያደግኩት ልጁ መሆኔን እንዲያውቅና እንዲያምነኝ ይህንን ደብዳቤ የድሮ ጓደኛው ያሳደገኝ ሰው ነው ጽፎ የሰጠኝ። አንዴ ወደ አባቴ ግዛት
ከደረስኩኝ የአባቴን ስልጣን ተረክቤ የማስተዳድረው እኔ ሆናለሁ። ንጉሥ ኦማርም እባላለሁ እልሃለሁ። በአጭሩ ታሪኬ ይሄ ነው። በሰማው ታሪክ እጅግ የተገረመው ላቤከን ይህንን አጋጣሚ እንዴት ለራሱ ሊጠቀመው እንደሚችል በማሰብ ነው ሌሊቱን ያሳለፈው። በስተመጨረሻም ልዑሉ ኦማር ድብን ያለ እንቅልፍ ሲወስደው ባየ ጊዜ ሰፊው ላቤከን ደብዳቤውንና ፈረሱን ሰርቆት ጉዞውን ወደ ቤተ መንግስቱ አደረገ። ወደ ቤተ መንግስቱም በደረሰ ጊዜ የቤተ መንግስቱ ጠባቂዎች መግባት እንደማይችል ሲነግሩት እኔ እኮ ኦማር ነኝ፣ የንጉሱ ልጅ፣ ተመልሻለሁ፣ እውነተኛው ልዑል ብሎ የሰረቀውን ደብዳቤ ሰጣቸው። የቤተ መንግስቱም ጠባቂዎች ልዑሉ ወደ ቤተ መንግስቱ በመመለሱ በደስታ የመግቢያውን በር ከፈቱለት። ዜናውን የሰሙ የቤተ መንግስቱ ሰዎች በጭብጨባ ተቀበሉት። ንጉሱም የኔ ልጅ ልዑሉ ተመልሷል እያለ በደስታ ጮክ ብሎ ይናገር ጀመረ። የብዙ ዓመታት ናፍቆት ያለበት ንጉሱም ልጁ የመሰለውን ላቤከንን አቅፈው ሳመው። እንኳን ወደ ቤት በሰላም መጣህ የኔ ልጅ። አመሰግናለሁ ንጉሱ። በዚህ መሃልም የተከዳው ኦማር ወደ ቤተ መንግስቱ መግቢያ በር ላይ ይደርሳል። እንዲያስገቡት ቢጠይቅም ጠባቂዎች ይከለክሉታል። አባዬ የኔ ንጉስ፣ እኔ እኮ ነኝ ኦማር፣ ልጅ፣ ውዱ ልጅ እያለ ወደ ንጉሱ ጮክ ብሎ ቢናገርም ንጉሱ ግን በወጣቱ ተግባር ተናዶ ይሄ ደግሞ ከየት የመጣ ቀልደኛ ነው? ይሄ ነው የኔ ልጅ፣ ልክ እንደ ልዑል የለበሰው፣ ልክ እንደ ልዑል የቆመው። አንተ የምትጋልባት ፈረስ ራሱ ትንሽዬ ናት። በዛ ላይ ደብዳቤ የለህም። እሱ ውሸቱን ነው አባዬ፣ እያታለለህ ነው። እሱ ልዑል ሳይሆን ልብስ ሰፊ ነው፣ ላቤከን ነው። ፈረሴንና ደብዳቤን በተኛውበት ሰርቆኝ ነው። ወታደሮች የልዑሉን ስም በማጥፋት ብላችሁ ሰሩልኝ። ማንም ያላመነው ልዑሉ ንግስና ወደ እስር ቤት ተተካለት። ና የኔ ልጅ፣ የወደፊት ሚስትህን ላስተዋውቅ። አይገርምም? ይህን ጊዜ አልሜው ነበረ አባዬ። ተያይዘውም ወደ ልዕልቷ አመሩ። ልዕልቷ ሬና፣ ይሄ ወደፊቱ ንጉሥ ልዑል ኦማር ነው። ልዑል ተብያውም ልዕልቷን ሰላም ሊል ቀጥ ብሎ ሄደ። ልዑል ሁልጊዜም ቢሆን እጅ መንሳት ነው ያለበት። ጌታዬ፣ ይህ ልዑሉ ኡመር አይመስለኝም። አይ ነው እንጂ ይሄ ሰው ልዑል እንደሆነ እያስመሰልኩ አይደለም። የለበስኩትን ልብስ እንኳን አታይም እንዴ? ይሄ እኮ አንዱ የሀብቴ ማሳያ ነው ልዕልቷ። ምንም የማይመስል ነገር አትናገሪ ልዕልቷ፣ ደግመሽ እንኳን ይሄን ቃል እንዳታወጩ ብሎ ንጉሱ ልዕልቷን ቆጣ ብሎ ተናገራት። የኔ ልጅ፣ ምሽትህም በቤተ መንግስት ውስጥ ዘና እያልክ አሳልፍ። ወደ ቤተ መንግስቱ የሚያመራው ልብስ ሰፊው ላቤከን በህይወቱ አይቶት የማያውቀውን እንክብካቤ ይደረግለት ጀመር። በስም እንኳን የማያውቃቸውን ምግቦች ጨምሩልኝ፣ ኧረ ጨምሪልኝ፣ ኧረ ምግብ እያለ ሆዱ እስኪወጠር ድረስ በመብላት ራሱን ያዝናና ጀመር። እውነት ፊቱን ያዘረችበት እውነተኛው ልዑል ብቻውን በጠባብ ክፍል ኩርምት ብሏል። ከአንዲት ፖም ውጪ አንዳች ነገር ሊሰጡት አልፈለጉም ነበረ። የልዑሉን ትክክለኛነት የተጠራጠረችው ልዑልቷ ወደ ንጉሱ ዘንድ በድብቅ ቀርባ ጌታዬ፣ በእኔ ይሆንብህ፣ ይሄ ኦመር አይደለም። በዛ ላይ ነገረ ስራውን በሙሉ አይተከዋል። የልዑል እኮ አይመስልም። በሚገርምሽ ሁኔታ እሱ ልዑል ነው። ልብሶቹን አይተሻቸዋል? ልብስ እኮ አንድን ሰው ልዑል አያደርገውም። እርስዎ እሺ ካሉኝ እኔ አንድ ሐሳብ አለኝ። ከዛም ለንጉሱ በጆሮው ነገረችው። ይሄ ሐሳብ እውነተኛውን ልዑል ማን እንደሆነ ይለይልናል። ንጉሱም ወደ ሁለቱ ልዑላን ባዮች ነን ጋር ሄዶ ልዕልቷ ቆንጆ የሆነ የራት ቀሚስ እንድትሰፋላት ጠይቃለች። እንደሱ አባባል ከሆነ እንዳውም ልዑሉ በግዛቱ ውስጥ ካሉ ሰፊዎች በሙሉ የእሷ ልዑል የተሻለ እንደሚሰፋ ታምናለች። እሺ ጌታዬ፣ ምርጥ ቀሚስ ነው ለልዕልት የምሰፋላት። በስተ መጨረሻም በዚህ ቤተ መንግስት ውስጥ አንድ የተራቀኩበትን ነገር ልሰራ ነው። ሰፊው ላቤከን፣ ሰፊ መሆንህን ለማረጋገጥ ቆንጆ ቀሚስ ለልዕልቷ ትሰፋላታለህ። እንዴ አባዬ፣ እኔ ሰፊ አይደለሁኝም፣ መስፋትም አልችልም። አንተ ልጅ ንጉስህን አትዋሽ ብያለሁ። ንጉሥ ሆይ፣ ብሰፋ እንኳን ያለ ብቃቴ ስለሆነ ልዕልቷ በሰፋሁት ቀሚስ መባሳጨቱ አይቀርም። የማይታመን ነው።
በከተማ ውስጥ ካሉ ጉደኛ ሰፊዎች ውስጥ አንዱ እንደሆንክ ሰምቻለሁ። እንዲህ ግትር ብለህ መስፋት አልችልም ስላልክ ልጅ መሆንህን እንዳምነት ትፈልጋለህ መሰለኝ። ለነገሩ እውነታው መውጣቱ አይቀርም። በቀጣዩ ቀንም በል እስኪ ውቡ የራት ቀሚሴን አሳየኝ ልዑሉ ኦመር፣ ቆንጆ ቀሚስ ለቆንጆዋ ልዕልት ብሎ ሐሰተኛው ልዑል ውብ ቀሚሱን ሰፍቶ አመጣላት። የማውቀውን ምርጡን አሰፋፍ ነው የተጠቀምኩት። ምን ጉድ ነው አለ ንጉሡ በነገሩ ተገርሞ። ልብስ ሰፊው በላንተም ውዱ ቀሚሴን አሳየኝ። ልዑሉም የተባለውን ባለመቻሉና ባለማድረጉ ተናዶ የተሰጠውን ጨርቅ ወረወረው። ልዑል እንደመሆኔ የልብስ ስፌት ሙያ አልተማርኩም። የተማርኩት እንዴት ከጠላት ጋር መፋለም እንደምችል እና የፈረስ ግልቢያን ነው። የተማርኩት እንዴት ለሀገር ክብር ሲባል የጠላትን ግዛት ከእግር ስር ማንበርከክ እንደሚቻል ነው። ይሄ ነው እውነተኛ ልዑል አለች ልዕልቷ ደስ ብሏት። ይሄ ውሸት ነው አለ ልብስ ሰፊው ላቤከን። አይ አይደለም ላቤከን፣ ይሄ እውነት ነው። ቆሽሸህ እንዲህ ተጎሳቅለህ ልዑል ነኝ ስትል እንድናምንህ ነው እንደምፈልገው አለ ላቤከን ተበሳጭቶ። ይህንን የልዑል ልብስ እንደማተለያ ለመጠቀም እንደለበስከው አትርሳ። ጸጥታ! ይሄ እኮ የተከበረ ስፍራ ነው። እንዲያውም እውነታውን በራሴ መንገድ አገኘዋለሁ አለ ንጉሡ። ከዛም ወደ ግዛቱ አስማተኛ ጋር አመራ። ችግርህን ተረድቻለሁ። 2 ሳጥኖችንም አዘጋጅቼልሃለሁ። ለወንዶቹ ስጣቸው። እውነተኛ ማንነታቸው በሚመርጡት ሳጥን ይገለጣል። አመሰግናለሁ ብሎ ንጉሡ ጉዞውን ወደ ቤተ መንግሥቱ አመራ። 2 ሳጥኖች አዘጋጅቻለሁ። ተጠንቅቃችሁ ምረጡ። ምክንያቱም ዕጣ ፈንታችሁ በምትመርጡት ሳጥን ላይ የተመረኮዘ ነው። ማን ትክክለኛ ልዑል ማን ውሸታም እንደሆነ ይለይልናል። 2 የሳጥን ክዳን ላይ 2 የተለያየ ነገር ተጽፎ ነበር። አንደኛው ላይ ደስታና ሀብት የሚል ነበር። ሌላኛው ላይ ደግሞ ኃይልና ክብር የሚል ነበረ እና ውሸታሙ ልዑል ደስታንና ሀብትን መረጠ። ምክንያቱንም እንዲህ ሲል አብራራ። ልዕልቷን ደስ እያለኝ ስለማገባ ደስታን መርጫለሁ። በመጋባታችንም ሀብታም እንደምንሆን የታወቀ ስለሆነ ሀብትንም መርጫለሁ ብሎ ተናገረ። እውነተኛው ልዑልም ኃይልና ክብርን መረጠ። እሱም ምክንያቱም እንዲህ ሲል ተናገረ። ከምንም ነገር በላይ ዋጋ ያለው ነገር ከመረጥኩኝ ሌላ ነገር ተራ ነው፣ ቀስ ብሎ ይመጣል። በኃይሌ ለማከብረው ግዛቴ ካደረግኩኝ ሌላ ነገር ደግሞ ለልዕልቴ ማድረግ እችላለሁ። ከዛም ውስጡን ሲከፍቱት ውሸታሙ ልዑል መርፌና ክር ውስጡ አገኘ። ለእውነተኛው ልዑል ደግሞ የራስ አክሊል በውስጡ አገኘ። በፍጹም አይሆንም አለ ልብስ ሰፊው ላቤከን። ከዛም ወታደሮች ቀርበው በውሸት የተወነጀለውን እውነተኛውን ልዑል ነፃ ወጡት። ሐሰተኛውንም ልዑል በተራው አሰሩት። ይሄማ በተአምር አይሆንም እንዴ! እኔ እኮ ልዑሉ ነኝ። የእውነት የልዑል ልብስ እኮ ለብሻለሁኝ። በቤተ መንግሥት ውስጥ ያለውን የነገሥታቱን ምግብ እኮ በልቻለሁ። ኧረ ስሙኝ፣ እኔ እኮ ነኝ ልዑሉ እያለ ቢጮህም ጆሮ ሰጥቶት የሚያዳምጠው ግን አልነበረም። ንጉሥህንም ያታለልክ ከሃዲም ጭምር። ጥበቆች ይሄንን ሰውዬ ከፊቴ ከግዛቴ ያጥፉልኝ እባክህን ጌታዬ። ወደ ቤቴ ለመመለስ ምንም ነገር የለኝም። ላቤከን፣ ምንም እንኳን በስራህ ብንቅህም ይቅር ልልህ ግን እችላለሁ። ከዚህ በኋላ የትኛውንም ሰው እንደዚህ እንዳታታልል። አሁን ትልቅ ትምህርት የወሰድክ ይመስለኛል። ያንተ የሆነውን ነገር ብቻ ፈልግ፣ ያለዚያ ግን በሕይወትህ ባካና ሆነ ትቀራለህ። ልብስ ሰፊው ላቤከን የባሰ አንዳች ሳንቲም እንደገና አጥቷል። ለራሱ አሁን ከትልቅ ሰገነት ላይ እንደ መፈጥፈጥ ስሜቱ በጣም ከባድ ነው። ወደ መንደሬ እንዴት እመለሳለሁ? አሁን በአግባቡ ሳልሰናበተው የሄድኩትን አለቃዬንስ እንዴት ፊቱን አየዋለሁ? ልዑል ነኝ ብዬ ያሳመንኳቸውን የከተማዋን ሰዎች እንዴት ነው አሁን አይናቸውን የማየው? ከዛም ላቤከን ለራሱ ይቅርታ አድርጎ በቤቱ በር ላይ ልብስ እንደሚሰፋ ማስታወቂያ ለጥፎ ቤቱ ውስጥ ልብስ ሊሰፋ ሕይወትንም አንድ ብሎ ሊጀምር ተነሳ። እንኳን ደህና መጣህ የመጀመሪያ ደንበኛዬ። በቃ ዛሬ ከሰዓት አደርስልሃለሁ ብሎ ሊሰፋ መርፌና ክሩን ሲያነሳ መርፌና ክሩ ለካ አስማታዊ ኖሯል። ያለ አንዳች አጋዥ በራሱ ልብሱን ቆንጆ አድርጎ በፍጥነት ይሰፋው ጀመር። ሰፊው ላቤከንም እየሆነ ባለው ነገር ደርቆ ቀረ። ብዙ ደንበኞችንም በዚህ ፍጥነቱና በአሰፋፉ ማማር ማግኘት ቻለ። ብዙ ትዕዛዝን
ከሌሎች ሰፊዎች በተሻለ በፍጥነት ያደርስ ነበርና የግዛቱ ተመራጭ ልብስ ሰፊም ሆነ። አዎ እኔ ልብስ ሰፊ ነኝ፣ ያውም እውነተኛ ልብስ ሰፊ። ዛሬውኑ ጨርሼ አስረክባችኋለሁኝ። ሰዎችም በቃሉ ለሚገኘው ልብስ ሰፊው ላቤከን አድናቆታቸውን ገለጹ። ሀብትንና ደስታን ተቀብያለሁ። ያው ግን እኔ ባሰብኩት መንገድ አልነበረም። ደስተኛ ለመሆን የግድ የንጉሥ ሀብት አያስፈልገኝም። ምክንያቱም ሀብት በራሴ መንገድ ማምጣት ስለምችል ነው። ፈጣሪ ይመስገን ጤና አለኝ፣ እሰራለሁ፣ መኖሪያ ቤት አለኝ፣ ጥሩ ገቢም አለኝ። ከምንም ነገር በላይ አሁን እውነተኛ ሰው ነኝ፣ እውነተኛ ልብስ ሰፊ። በሌላ አዲስና አስተማሪ ታሪክ እስከምንገናኝ ቻው።